እንዴት ከህይወታችን ንዴትን ማጥፋት እንችላለን? ለምንድነው ቶሎ ተበሳጮችና ትዕግስት ሳይኖረን ሰዎችን ለመጉዳት የምንፈልገው? ጥቂት ብንታገስ ብዙ ነገሮችን ማትረፍ እየቻለን። እስቲ ዛሬ ባለ ታሪክ ልጀምርላችሁ። ከዕለታት በአንድ ቀን አንድ ወታደር ጫካ ውስጥ አደን ያደርግ ነበረ። ያ ወታደር እጅግ ቀኑ ሙሉ ብዙ አደኖችን ለማድረግ ሞክሮ ካለበት ቦታ ሌላ ጊዜ ከሚያገኝባቸው ቦታዎች ሁሉ ራቅ ብሎ ብዙ ከፈለገ በኋላ ያጣና በጣም ውሃ ስለጠመው ውሃ ሊጠጣበት የሚችልበትን ቦታ ይፈልጋል። ውሃ መጠጣት በጣም ስለፈለገ በጣም ብዙ ቦታዎችን ከፈለገ በኋላ አንድ ቦታ ላይ ከዛፍ ላይ የሚወርድን ውሃ ይመለከታል። ስለዚህ በቅጠሎች ደራርቤ ብጠጣ ከጥሜ እረካለሁ ብሎ ከማሰብ አንጻር ቅጠሎች ፈልጎ በቅጠሉ ላይ እንደዚህ አድርጎ ለመጠጣት ያሰባስባል። አሰባስቦ ልክ ሊጠጣ ሲል የሆነች ወፍ ትመጣና ታስደፋዋለች። በጣም ተናዷል። በጣም ውሃ ጠምቶታል። በጣም ተናዶ ሁለተኛም ሳይታክት ሳይሰለች ረጅም ሰዓት ያንን ጠብታ ጠብቆ አሁንም ውሃውን ይቀዳል። ያቺ ጠብታ ሞልታ አሁንም ለመጠጣት ወደ አፉ ሲያቀርብ ያቺ ወፍ አሁንም መታ ታስደፋዋለች። በጣም ተናዶ ያቺን ወፍ አጠገቡ ባሉ ድንጋዮች ወረውርና ያባራታል። ከዛ ድጋሚ ሶስተኛም ያለው አማራጭ ከጥሙ ቀኑ ሙሉ ምግብ አልበላም፣ አደን ብሎ ወጥቶ ምንም ነገር አላገኘም። ስለዚህ ያለው አማራጭ በትዕግስት አሁንም ያንን ጠብታ በቅጠል ጠብቆ መጠጣት ነው። በድንጋይ ስላባረራት የምትመለስ ስላልመሰለችው ድጋሚ አሁንም ያንን ቅጠል ዛፉ ላይ በማድረግ እየጠበቀ ሲመጣለት ልክ ሊጠጣ ሲል ያቺ ወፍ ድጋሚ አሁንም ታስደፋዋለች። በጣም ተናዶ ሽጉጥን አቀባብሎ ይጠብቃታል። ከዛ ቅጠሉን ይዞ ውሃውን እየሞላ ልክ መታ እንደለመደችው ልትደፋበት ስትል በጥይት መቶ ይገላታል። ከዛ ውሃውን አሁንም ትዕግስት ኖሮት ለመጠጣት ስላልቻለ ግን ይሄ ውሃ ከየቱ ጋር ነው የሚመጣው? ለምን በመለከት ይሄ ውሃ የሚመጣበትን ቦታ በደንብ ብዙ ውሃዎች ያለ ብዙ ነገሮችን ማግኘት ይችላለሁ ብሎ ውሃው ወደ ታቀረበት ወይንም ደግሞ ውሃው ወደ ተሰበሰበበት ቦታ ሲሄድ በጣም መርዛማ የሆኑ አውሬዎች፣ በጣም ትልልቅ የሚባሉ እንስሳቶች፣ በጣም መርዛማ የሆኑ እንስሳቶች ውሃ ውስጥ ለካ የሚኖሩበት የተገደበ ግን በዛፍ ላይ ትንሽ ጠብታ እየወረደች የምትመጣ ናት። ከዛ በጣም ደነገጠ። ለምን አደንን የሚያውቅ ሰው ነው። እነዛ እንስሳቶች በውሃ ውስጥ ኖሮ ቢጠጣ እንደሚሞት አወቀ። በጣም ደንግጦ ያቺ ወፍ ወደ ሞተችበት ቦታ ሲመጣ የዛች ወፍ ባለቤት ያቺን ወፍ አንስቶ ሲያዝን ተመለከተው። ከዛ ለምንድን ያዘንከው ብሎ ሲጠይቀው ይሄ ውሃ በጣም መርዛማ ውሃ ነው፣ ብዙ ሰዎች መጥተው ይህን ውሃ ጠጥተው ሞተዋል። ስለዚህ ይቺን ወፍ አለማምጫት እዚህ ጋር ሰዎች እንዳይጠጡ የምትከለክል ወፍ ነበረች። በጣም አዘነ። ምን ብሎ ይንገረው? እኔ ነኝ የገደልኳት ብሎ ለመናገር በጣም ቃላት አጣሩ። በህይወታችሁ ሁል ጊዜ ጥቂትን ነገር ማለፍ እየቻላችሁ ስሜታዊ የሆናችሁ ብዙ ነገሮችን ታደርጋላችሁ፣ እናደርጋለን። ትዕግስት እንዴት ከህይወታችን ውስጥ ሊመነጭ ይችላል? ትዕግስት ከህይወታችን ውስጥ እንዴት አድርጎ ሊወጣ ይችላል? በዚህ ታሪክ ውስጥ እንደተመለከታችሁ ይህ ሰው መታገስ አቅቶት ውሃው ከየት እንደመጣ መጀመሪያ ቢመለከት ኖሮ እችን ወፍ አይገላትም ነበር። በጣም ከሱ በፊት ለነበሩ ሰዎች እንዳይሞቱ መፍትሄ ሆናለች። አሁንም ደግሞ እሱ እንዳይሞት ህይወቱን አትርፋለታለች። በጣም የተጸጸተው ይህ ሰው ህይወቱን 3 ጊዜ በተከታታይ እንዳይሞት ነው ያተረፈችው። ስለዚህ ህይወቱን ያተረፈችለትን እንስሳ ከገደለ በኋላ በጣም ተጸጸተ። ባለመናደድ ጤንነታችንን ማትረፍ እንችላለን። በመናደድ ውስጥ በጣም ብዙ በሽታዎችን ወደ ህይወታችን እንጠራለን። ደም ብዛት፣ ደም ግፊት፣ የልብ ህመም፣ ጨጓራ፣ እነዚህ ሁሉ በሽታዎች ወደ ህይወታችን የሚመጡት በንዴት ውስጥ ስናሳልፍ። እንዴት አድርገን ንዴትን አውጥተን ትዕግስትን ወደ ህይወታችን መጥራት እንችላለን? ታዲያ እንዴት አለመናደድ ይቻላል? እንዴት በትዕግስት መኖር ይቻላል ትለናለህ ብላችሁ ከጠየቃችሁኝ በመጽሐፍ ቅዱስም እንደዚሁም ደግሞ የሳይኮሎጂ መጽሐፎች አዎ ሰው ትዕግስተኛ ሆኖ ንዴቱን ማሳለፍ ይችላል፣ መለማመድ ብቻ ሳይሆን ኖሮትም ማለፍ ይችላል ብለው ያምናሉ። የትዕግስት ሚስጥር ታዲያ ምንድን ነው? ትዕግስተኛ መሆን ሚስጥሩ ምንድን ነው? መጽሐፍ ቅዱስም ትዕግስተኛ መሆን ይቻላል ካለ፣ ሳይኮሎጂውም ትዕግስተኛ መሆን ይቻላል ካለ፣ ታዲያኛ በህይወታችን ሁልጊዜ
ቁጠኛና ስሜታዊ እንድንሆን የሚያደርገን ነገር ታዲያ ምንድን? ወታደሩን ተመልከቱት። 3 ጊዜ ህይወቱን ልታተርፉ የመጣችውን ወፍ መታገስ ቢችል ኖሮ ያ ውሃ እንዴት እንደመጣ ማየት ቢችል ኖሮ አዳይ ነው። እንዴት ተደርጎ ውሃ እንደሚመጣ ያውቃል። እንስሳቶች እዛ ውሃ ውስጥ ቢኖሩ ምን አይነት ጉዳት ሊኖረው እንደሚችል ያውቃል። ይህ ሰው አለመታገስ መቻሉ ያችን ወፍ ከገደላት በኋላ ለጸጸት ተዳረገ። ይህ ሰው ልክ እንዳልሆነ የተረዳው ከተጸጸተ በኋላ። ታዲያ የቻናሌ ቤተሰቦች እስካሁን ያወራሃን ነገር እንዴት ታዲያ ከጸጸት ውስጥ ሳንገባ በትዕግስት መኖር እንችላለን ብላችሁ ልጠይቁኝ ትችላላችሁ። ትዕግስት ፍሬዋ እጅግ ብዙ ነው። ጥቂት መታገስ ብዙ ማትረፍን ያመጣል። ለምሳሌ ቻናሌ ቤተሰቦች በዚህ ሰዓት በትልቅ ስትረስ ውስጥ ያላችሁ ሰዎች እስቲ ወደ ውስጣችሁ አየር ስባችሁ ትንሽ ጊዜ ጠብቃችሁ ድጋሚ መልሳችሁ አውጡት። ይህንን ሁልጊዜ ንዴት በሚሰማችሁ ሰዓት ላይ እንደዚህ አድርጉ። ሁለተኛ ደግሞ ፈጣሪያችሁን ሁልጊዜ በህይወታችሁ ውስጥ አንደበታችሁን እንዲቆጣጠር በጸሎታችሁም በምትሄዱበትም ቦታ በስራ ቦታችሁም ቢሆን በየትኛውም ቦታ ከአንደበታችሁ ክፉ ቃል እንዳይወጣ ፈጣሪያችሁን ለምኑ። ሶስተኛ ከመመለስ ይልቅ አዳማጮቹን ያችን ጥቂት ሰዓት ዝም በማለታችሁ ብዙ ነገርን ማትረፍ ትችላላችሁ። ትዕግስት እየተበደሉ መኖር ሳይሆን በትዕግስት ጉዳዩን ማለፍ ነው ጥበብ። ስለዚህ ዛሬ በህይወታችሁ ትዕግስተኛ ሆኑ ብዬ መመክራችሁ ጥቂቷ ንዴት ብዙ ጸጸትን ታመጣለች። ራሳችሁን ተመልከቱ እስቲ። እስከዛሬ ወይኔ ይህንን ነገር ባላረኩት ነበር፣ በጣም እኮ ለጥቂት ሰዓት ነው ካፌ እንዴት እንዳመለጠኝ አላቅም እያላችሁ በጣም ብዙ ጊዜ ብዙ ነገሮችን በህይወታችሁ እንደተፈጠረ አምናለሁ። ለምን? እኔ በህይወቴ ብዙ ጊዜ እነዚህ ነገሮች ገጥሞኝ ስለሚያውቁ። ይሄ ነገር ግን ከገባኝ በኋላ ህይወቴን አስተካክያለሁ። ከፈጣሪያችሁ ጋር ህብረታችሁን በደንብ አድርጋችሁ አጠንክሩ። ምን እንደጎደላችሁ፣ ምን እንዳጣችሁ፣ አንደበታችሁን መቆጣጠር ምን እንዳቃተው ያኔ ታውቁታላችሁ። ስለዚህ በህይወታችሁ ውስጥ እያንዳንዱን የምታደርጉትን ነገር በትዕግስት ነገን እያሰባችሁ፣ ልጆቻችሁን እያሰባችሁ፣ ቤተሰባችሁን እያሰባችሁ፣ ትዳራችሁን እያሰባችሁ እጃችሁን የምታነሱበት ሰው በዛች ቅጽበት ህይወቱ ቢያልፍ እድሜ ልካችሁን በእስር ቤት ያችን ትንሽዬ ሰዓት ማለፍ ባለመቻላችሁ ረጅሙን የህይወታችሁን ዘመን በእስር ትዳረጋላችሁ። ስለዚህ በትዕግስት መኖር ጥበብ ነው። በትዕግስት መኖር ጥበብ ነው። ሁልጊዜ ፈጣሪ አቅሙን እድሉን ሰጥቷችሁ ከነገሮች ሁሉ የሸሻችሁ ሰዎች እንድትሆኑ ይህንን ሐሳብ አጋራችኋለሁ። ንዴትን መቆጣጠር ልዩ ችሎታ አያስፈልገውም። ከነገር መሸሽ ግን ትልቅ ብልሃት ነው። ወደ ህይወታችሁ የመጡትን እያንዳንዱን ነገሮች አልፋችሁ መሄድ ለነገ ለህይወታችሁ መኖር የመቻልን አቅም ራሳችሁም እያዳበራችሁ ነው። ፈጣሪም እድልን ይሰጣችሁ። ትዕግስት የንዴት መድኃኒት ነው። የብስጭትነት መድኃኒት ነው። በህይወታችሁ ውስጥ የመጣባችሁን ነገር በትዕግስት ማሳለፍ መቻላችሁ መድኃኒቱ ያ ነው። ከሰው ጋር ተያይዞ መደባደብ፣ ከሰው ጋር መመላለሱ በትዕግስት ለመኖር ህይወታችሁ እንዲቀጥል ከመጓጓት ይልቅ ራሳችሁን ወደ ከፋ ነገር ውስጥ መክተት ማለት ነው። ትዕግስት ለሁሉ ነገር መድኃኒት ነው። ለትዕግስት ህይወታችንን አሳልፈን ስንሰጥ በህይወታችን ውስጥ ጸጸት የሚባል ነገር አይኖርም። ሁል ጊዜ በህይወታችን ውስጥ የተረጋጋና ሰላሙ ያለበት ሰው ወይንም ደግሞ ለችግሮች የማይፈጥን ሁልጊዜ ለመፍትሄ ዝግጁ የሆነ ሰዎች ይሆናል። ስለዚህ እስከዛሬ ባደጋችሁበት የህይወት መንገድ ምን ያህል አስከፍታችኋል? ምን ያህል ተከፍታችኋል? ምን ያህል አዝናችኋል? በትንሹ ተናዳጅ የሚያደርጋችሁ ነገርስ ምንድን ነው? ትዕግስት እንዳይኖራችሁ የሚያደርጋችሁ ነገር ምንድን ነው? ወደ ፈጣሪያችሁ ቅረቡ፣ ጸልዩ። እንደገና አንደበታችሁን ፈጣሪ እንዲቆጣጠር ሁል ጊዜ ዕለት ዕለት ብቻችሁንም ስትሆኑ መንገድ ላይ ሞክ ስታረጉ በስራችሁን ቦታ ቢሆን አንደበታችሁን ፈጣሪ እንዲቆጣጠር ሁል ጊዜ አሳልፋችሁ ስጡ። ጥሩ ጊዜ እንደነበረን አምናለሁ። አብራችሁ ስለነበራችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።